ከፊንፊኔ ነዋሪዎች ነዋሪ እየተፈናቀለ ነው የሚል ከሆነ ፊንፊኔ ደግሞ ኦሮሚያ መጥቀም የለባትም ኦሮሚያ የኦሮሞ ተወላጅ ፊንፊኔ ማስተዳደር የለበትም እያለ ግልጽ አቋም ይዞ ባለስልጣናትን እየሰደበ ዲግኒቲያቸውን እያንቋሸሸ ማንነታቸውን እየተቸ እንዴት ነው ሁሌ መግለጫ የሚሰጠው? ካለፉት ወራት የተለየ መግለጫ እየሰጠ አይደለም። ሁሌም ስድብ ነው፣ ሁሌም ትችት ነው፣ ሁሌም ያንድም ብሔረሰብ ማንነት የሚያቆሽሽ ኦሮሞን ያገለለ ኢትዮጵያ እንዴት ሙሉ ሊሆን ይችላል? 1% እንኳን ቢሆን የኦሮሞ ህዝብ በዚህች ኢትዮጵያ ሀገር ውስጥ 100% ካልሆነ ኢትዮጵያ ሙሉ ሊሆን አይችልም። ሙሉ ሊሆን የሚችል ሁሉን ተጠቃሚ የሚያደርግ ነው። ይዘን የወጣ ነው ባንዲራ አለ። የኢትዮጵያ ብሔር ብሔረሰብ ህገ መንግስቱ ላይ እንደተገለጸው የፌዴራሊዝም ስርዓት ተከታይ ናት። የፌዴራሊዝም ስርዓት ተከታይ እንደመሆናችን መጠን ህዝብ ሁላ ኢትዮጵያዊ ነው። ፊንፊኔ ደግሞ ወይንም አዲስ አበባ የፊንፊኔ የኢትዮጵያ ከተማ ናት ከተባለ እንዴት ኦሮሚያ ሊያገል ይችላል? እንዴት የኦሮሞ ተማሪ ተምሮ ፊንፊኔ ውስጥ ስራ ሊያጣ መግለጫ ይወጣበታል? እንዴት የሚዲያ ዘመቻ ይካሄድበታል? ኢንጂነር ታከለ ኡማ ለኦሮሞ ተጠቃሚ ሊያደርግ የሚችል ነገር ቢያስተዳድሩ ምን ችግር አለው? አርቲክል 49 የሚለው ነገር ቢኖር የአካባቢው ማህበረሰብ ተጠቃሚ የሚያደርግ ከተማ ነው የሚለው። ካፒታላችን እሷ ሆና ሳለች ቆሻሻው የሚጣልብን በእኛ ላይ ነው፣ በኦሮሞ ማህበረሰብ ላይ ነው፣ በአካባቢው የሚገኙት ነው። ውሃውን የመጠጥ ውሃ የሚያገኘው ከገፈርሳ ነው። ይቻላል። መጀመሪያ ጥያቄ ማለት ሐሳብን አሁን በገለጻችሁበት መንገድ ነበር ወይ መገለጽ የነበረበት? ማለት ገብታችሁ እንደማንኛውም ማይክን ባትይዙ ካሜራን ባትይዙ ቁጭ ብላችሁ እጅ አውጥታችሁ ኢትዮጵያዊ በሆነ ባህል ለምን አልጠየቃችሁም? እሺ መልስ አለኝ። ኢትዮጵያዊ ባህል በሆነ መንገድ ለመጠየቅ በምንልበት ጊዜ ተገፈታተርን፣ ዝም በሉ ተባልን፣ የማይገቡ ነገሮች ተደረጉ። አሁን ያው ጋዜጠኛ በስተቀር ሌላ አይችልም ተባለ። ከዚህ በፊት ለጋዜጠኞች እኔ መጥቼ ነበር። ለጋዜጠኞች ብቻ ነው የሚሰጠው፣ ለሲቪሉ አንሰጥም። ጥያቄ ልጠይቀው እጄ ሳውጣው እዚህ ባልደራስ በጠየቀው ጊዜ አሁንም ልጠይቅ ብሞክር ለጋዜጠኞች ብቻ ነው የምንሰጠው፣ ሲቪል የመጣችሁ በግላችሁ አንሰጥም ነው ያለው። ስለዚህ መጠየቅ አንችልም፣ ያለን ቻንስ ወደኋላ ያፈግፍጉ መቅረጥ ራሱ አትችሉም ተባለ። እኛ ጥያቄ ይዘን መተናል። ወሳኝ ጥያቄዎች በግላችን እነዛን ጥያቄዎች መጠየቅ መብት ስለማይሰጥ ይሄን ሰውዬ ምንም ማድረግ አንችልም። ስሜት የሚነካ የአዲስ አበባ የኦሮሚያ አይደለችም፣ ልትሆንም አይችልም። እና የኦሮሚያም አይደለች የሁሉም የኢትዮጵያ ነች አዲስ አበባ፣ የሁላችንም አደራ ምክር ቤት መግለጫ በሰጡበት ጊዜ ያነሷቸው ነጥቦች አሉ። ከነዛ ነጥቦች ውስጥ እናንተ ማትቀበሏቸው ነጥቦች እስኪ አንድ ባንድ ነገር። ኦኬ፣ አመሰግናለሁ። እኛም ማንቀበለው እንደ ወጣቶች ማለት ነው መላ ኢትዮጵያ ሊሆን ይችላል፣ እንደ ግሌና እንደ አብሬና ያለነው ሰዎች እኛም ማንቀበለው እሱ መጀመሪያ ማነሻው ያነሳው ኢንጂነር ታከለ ኡማ ነው። ኢንጂነር ታከለ ኡማ ምክር ቤቶች ያስቀመጡት አመቱ ስላለፈ ሰኔ 30 ስለተገመደደ ከአሁን ወዲያ እንዲቀጥል አንፈልግም፣ አናስቀጥልም። በተለይ እሱ ቅንጅት ያርጎ ከኦሮሚያ ክልል ጋር እየሰራ ያለው ደሃ ህብረተሰቡን ከዚህ ያፈናገለ ያለው ለኦሮሞ ብሔር ተወላጅ ብቻ እየሰራ ስለሆነ ከሱ ጋር ልንቀጥል አንችልም በሚል ነው ያነሳው። መስጠት አለበት። የሐሳብ ብዛነት አታከብሩም እናንተ? እንደዚህ ማለት አይችልም፣ መብት የለውም አስለንም። ስለዚህ ምንድነው እናንተ የምትሉት ከዚህ በኋላ? ከኛ የሚጠበቀው ማለት ነው የሚመለከተው አካል ጠይቀን እስከ ሰላም ሰልፍ እንወጣለን። ለምን እንደው የምንወጣ ታውቃለህ? ለአንድ ኢትዮጵያ ነው እኛ የምንታገለው። እኛ ደማችን አፈስሰን ለሀገራችን ብለን ህይወታችን እስከሰጣ ሀቲታችን ተሰባብሮ እስር ቤት የቆየነ ሰዎች መላ ኢትዮጵያ ነው፣ ለአንድ ብሔር አይደለም። ለኦሮሚያ፣ ለደቡብ ወይ ለአማራ፣ ለትግራይ ብቻ አይደለም፣ ለኢትዮጵያ እስከሆነ ድረስ እሱ መምራት የሚችለው መንግስት አምኖበት ህዝቡ አምኖ ያስቀመጠ እስከሆነ ድረስ ሊመራን ይችላል ነው አቋማችን። ታከለ ኡማ ያስቀመጠው ህግ ነው፣ በህገ መንግስት ነው የተቀመጠ ለአንድ አመት ያስቀመጡት ማለት ነው። ሊቀጥልም ይችላል ብለው ማንሳት የሚችለው ያስቀመጠው አካል ነው። አጨርሰኝ ሊያነሳ የሚችለው ቀኑ ስላለቀ ይሄንን አሻገር ሌላ ሰው ሊያስቀምጥ ይችላል ብለው ህግ አለ። ደግሞ በኢትዮጵያ ዙሪያ የሚገዛን አንድ ህግ ነው። አንድ ህግ እኔ ነኝ ባለ ሀደራ ብሎ ራሱን ሰይሞ ብሔርና ብሔር ለማባላት በየቦታው በየቀጠና እየሰራ ያለው ነገር ስለምናቀኛ ለዚህ ቦታ አንሰጠውም ነው። በቃ እንታገላለን ሀገራችን
በህግ መጠየቅ ይችላል። በህግ መጠየቅ ይችላል። በህግ ለምን አልጠየቃችሁም? አልጨርስም። እንደዚህ ያሰማችሁ በትክክል ተቃውሞ ሳይሆን ይሄ ተቃውሞ ሳይሆን በህግ እጅ ወጥተን ነው የጠየቅነው። ለሚዲያ ብቻ ነው እድል የምንሰጠው እንጂ ለሌላ አይደለም አሉ። ለዚህ ነው። ይበቃኛል። አመሰግናለሁ። አለ ብሏል። ኦሮሚያም አይደለችም እንደው አዲስ አበባ ብቻ አይደለም ክልል ላይ አለ ብሏል። እኔ ለሱ ሰው ለሃይማኖት የምናገረው ነኝ። እንደው ክልል ላይ ድረስ አለ። አዲስ አበባ ብቻ ዙሪያ ሳይሆን ክልል ላይ አለ ያዘጋጀ ነው። ይሄ ምንድነው የሚያመለክተው? ነገር ለማጣላት ኢትዮጵያን ለማዘጋጀት ስለሆነ ከሱ ጋር የምንደራደርበት ምክንያት የለም። እሱ በሚመጣበት መንገድ እኛ የቆምንበት ለአንድ ዓላማ ለአንድ ብቻ አታስተናግድ። አንድ ሰው ብቻ አይደለም ማስተናገድ እስከ ዛሬ የማን ድምፅ ሆናችሁ ታውቁና ነው ሁሌ የባለደራ ምክር ቤት ሲባል ብቻ ግር ብላችሁ የምትሄዱት? መች ጠርተሃል? መጥራት የህዝብ ግዴታ ነው ወይስ እናንተ አነፍንፋችሁ መረጃ አግኝታችሁ ሰብአዊ መብት ጥሰት ሲኖር መዘገብ ነው ያለባችሁ? የአንድ ሰው ድምፅ ብቻ ለመሆን ነው ወይ እናንተ ያላችሁት? ለሀገር ወይ መሆን አትችሉም ወይ? አንድ ነገር ምን ነግራችሁ፣ ማንም አልተደራጀም። ራሳችን ወክለን ነው የመጣ ነው። እኛ ራሳችን ወክለን ነው የመጣ ነው። ኢትዮጵያ እንዳትፈርስ ስለምንፈልግ እኔ ኢትዮጵያዊም ዜጋም ነኝ። እናንተ ግን የአንድ ሰው ድምፅ ለመሆን ስማ ፖሊስ ወጣችሁ ይዛችሁ ፖሊስ አቶሎ ተረጋጋ ያጂ ፖሊስ እዚህ ጋር በር ተከፍቶ Oromiyaan
እስክንድር ቃለ መጠይቁን ጨርሶ ሄዷል። ሚዲያዎች ቴንኪው ተበተኑ በላል።